የህወሓት ሰራዊት ወደ አፋር አቅጣጫ ከባድ መሳሪያ ይዞ መዝመቱ ታውቋል። የሽሬ ነው ራሱ ግጭት በቲፒኤልኤፍ ታቅዶና ታልሞ የመጣ ሳይሆን ጂኦፖለቲካሊ የተፈጠረ ቀውስ ወደ ድንበር ያመጣው ጦርነት ነው። ትላንትና የሻቢያ ጦር አመራሮች ባይዞ ኮሎኔልና ሻለቆችና ከዛ በላይ ያሉት አመራሮች ናቸው የገቡት። ወደ ትግራይ ክልል ሲመጡ ከበሮ ተገልብጦ እየተመታ እየተጨፈረ ሞቅ ያለ አቀባበል ተደርጎላቸዋል። ኤርትራ ከሚገባው በላይ ከኢራን ጋር ከፍተኛ የሆነ ግንኙነት አላት። ግንኙነቷ ደግሞ ከአቅም በላይ በሆነ መልኩ ወታደራዊ ደህንነቷን በመቆጣጠር አጠቃላይ መሳሪያ አቅርቦትን በተመለከተ ከኢራን ጋር በጣም ቁርኝት አላት። ሳውዲ እንግዲህ ልታደርግ ያሰበችው ምንድነው መሰለ? ኢትዮጵያን፣ ሶማሊላንድና እስራኤልን ያገለለ አንታ የሆነ አሊያንስ ነው ክሬት ለማድረግ የምትሞክረው ማለት ነው ኢትዮጵያ። ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን፣ በዛሬው ዕለታዊ ዝግጅታችን የህወሓት ሰራዊት ወደ አፋር አቅጣጫ ከባድ መሳሪያ ይዞ መዝመቱ ታውቋል። ምን ፍለጋ ነው ዘመተው? ምን ታስቦ ነው? ከወደ አፋር አዲስ የሚጀመረው ነገር ምንድነው የሚለውን ጉዳይ ይዘናል። እንደዚሁም ህወሓት ትላንትና ባወጣው መግለጫ ላይ በሸረሪና ላይ የሱዳኑ ፈጥኖ ደራሽ ኃይል ወግቶኛል ስል ከሶታል። ምናልባት የሸረሪና ጦርነት ማን ነበረ? ምን ነበር ዋና ዓላማው የሚለውን ጉዳይ በስፋት የምንዳስሰው ይሆናል። ከዚሁ ሳንወጣ 1300 ገደማ የህወሓት ሰራዊቶች በሸረሪና ላይ መርገፋቸውንም የውስጥ መረጃዎች ደርሶናል። ህወሓት ሸረሪና ላይ ምን ገጠመው የሚለውን ነገር በስፋት ጠቅላላ አድርገን የምንዳስሰው ይሆናል። እንደዚሁም በሁለተኝነት ህወሓት ለኤርትራ ሉክ ወይ ደግሞ ወታደራዊ አመራሮች ደማቅ አቀባበል በትግራይ አድርጓል። ምንድነው የተፈጠረው? የትላንትናው ጄኖሳይደር ዘዛሬ ወዳጅ ሆኖ ከበሮ የተመታ አቀባበል የተደረገለት ዓላማው ለምንድን ነው? ምን ታስቦ ነው የሚለውን ጉዳይ የምናየውናል። በመጨረሻ ላይ ቀይ ባህር ላይ በሳውዲ አስተባባሪነት አዲስ የፖለቲካ አስተላለፍ ተፈጥሯል። ይህ አስተላለፍ ውስጥ ትላንትና ጸረ ሳውዲ የነበሩ ወይ ደግሞ ጸረ የሁቲ ተባባሪ የነበሩት ሻቢያን በዚህ ሂደት ውስጥ ገብቷል። ምንድነው የተፈጠረው? ዓላማውስ ለምንድን ነው ኃይል የተፈጠረው? ኢራንስ ይህን ጉዳይ እንዴት ታያለች የሚለውን ጉዳይም የምናነሳና የምንለው ነገር አለ። ለሚቀጥሉት ግማሽ ሰዓታት ከእናንተ ጋር ቆይታ የምናደርገው እኔና ባልደረባይ ደረጀ ይመር ነው። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ላይክ እና ሼር እያደረጋችሁ አብራችሁ ቆይታ እንድታደርጉ እንጠይቃለን። ደረጀ እንኳን በደህና መጣ። እንኳን ደህና ቆየኝ ማን። መልካም። እንግዲህ መግቢያ ላይ ለማንሳት እንደሞከርኩት ትንሽ አጀንዳዎቻችን በአብዛኛው ከሰሞኑ የህወሓት የጦርነት ትንኮሳና ውጤቱ ጋር ተያያዘ ነገር ነው እንግዲህ የሚያሳየን። የሆነ ሆኖ ትላንት ማታ አዲስ መረጃ ወጥቷል። ባለፈው ሸረሪና ላይ ጦርነት አካሄደ። ሸረሪና ላይ አደገኛ ምት ያረፈበት ህወሓት አሁን ደግሞ ሌላ ስልት አምጥቷል። በዚህ በአፋር ግንባር ከባድ መሳሪያንም ይዞ ያለውንም ጦሩን ወደ አፋር አቅጣጫ ይዞ የሄደ መሆኑን መረጃዎች እንግዲህ ምንጭ ገልጿል። ምናልባት የሸረሪና ጉዳይን በተመለከተ የተለያየ ነገር ይነሱ ነበረ። አንደኛ የሱዳን አልቡራን ኃይል በውስጡ የተፈጠረበት በተለይ ከጀነራል ሐምዴት የሚባለው ጀነራል ዳጋሎ በኩል በፈጥኖ ደራሹ በኩል የተፈጠረውን ችግር መቋቋም ስላቃተው ጦርነቱ ወደ ኢትዮጵያ ክልል ውስጥ ለማስገባት አስቦ ያደረገው ዘመቻ ነው የሚል ትንተና ሰጥቷል። እንግዲያስ በሌላ በኩል ግን ህወሓት ራሱ ነፃ ዞን ላይ መዋጋት ፈልጓል የሚል ነገር መጣ። ምንድን ነፃ ዞን? ሸረሪና ማለት ጀርባክ ሱዳን ነው። ህወሓት ጋር የሚደርሰው ነገር የለም። ከሆነ ይሆናል፣ ካልሆነ ወደ ኋላ ትመለሳለህ ማለት ነው። ይሄን አድቫንቴጅ ይዞ ፍሪ ዋር አይን ነገር ወይ ደግሞ ምንም በዚህ ደረጃ ጉዳት የሚባለው እንግዲህ ፈትለ ወርቅ ወይ ደግሞ ደብረጽዮን ሲጨነቁ ወይ ሲጎዱ ስለሆነ ማለት የትግራይ ልጆች መጎዳታቸው እንደ ጉዳት ስለማይቆጠር ማለት ነው። በዛ መንገድ በዛ ያን መርጧል። ሻቢያም ራሱ ያን መርጧል። ወደ ራሱ እንዳይመጣ በሱዳን በኩል ዞሮ መዋጋት ስለመረጡ ነው የሚል ትንተና ያቀረቡ ሰዎች አሉ። በሌላ በኩል ግን አንድ የተነሳ ቬሪ ኢምፖርታንት ነገር አለ። ህወሓት ዲሲቭ እያደረገ ነው። ሸረሪና ላይ የሆነ ነገር አድርጎ ከዛ በዚህ
በአፋርና በራያ ግንባር ለመጀመር አስቦ ጦርን መበተን ግንባር ማብዛት ፈልጎ ያደረገ ነገር ነው የሚልም ትንተናዎች እየተነሱ ነው ያሉት እና አሁን ዛሬ ከወጣው ነገር ጋር መረጃ ጋር ስናይ ይሄ ሶስተኛው የተሻለ ውሃ ሊቋጥር የሚችል ነገር ሆኖ መጥቷል ማለት ነው። ሸረና ላይ ሞከረ፣ ተመታ። ወዲያውኑ ግን ወደ አፋር አቅጣጫ ከባድ መሳሪያውንም ይዞ ሁሉ ነገሩን ይዞ ሄዷል። ምናልባት በአፋር አቅጣጫ ለመሄድ የወሰነበት ሁለት ነገር ይሄ አሁን የመጀመሪያው ሐሳብ እንያዘውና ከዛ ውጪ ሁለት ነገር እናነሳለን። አንደኛ በወልቃይት በኩል ከመጣ ፋኖ የሚባል ነገር እዛ ነው ቀን ነገሩ ያከትማል ማለት ነው። ፋኖ የሚለው ነገር ከአንድ የሆነ አንድ የጋራ ኃይል አለን ከሚሉ ብቻውን የሚቀረው እዚህ በአስረስ ማርያም የሚመራ ቡድን ብቻ ነው። ያ ጎንደር አካባቢ ያለው ፋኖ ከመንግስት ጋር ጠላትም ቢሆን ቀጥታ ህዋትን ከመውጋት ወደ ኋላ እንደማይል በተለያየ አጋጣሚ እያየን ስለሆነ ስለዚህ አሁን ጭንቄንን ተባባሪውን ኃይል እንዳይበትንበት በአፋር በኩል ለመሄድ አስበዋል ወይ የሚል ነገር ማየትም ይቻላል። እንዳው እስቲ ላንተ ምንድነው የሰጠህ ትርጉም? እስቲ አሁን በአፋር በኩል ለመሄድ የተሞከረበት መንገድ። እሺ በጣም ግሩም። ህዋትን ካጠነከር ነው እንዳልካው ለምሳሌ በተለያዩ ሴናሪዎች ተቀምጧል። ቲፒኤልኤፍ በራሱ አቅዶ አልሞ ወደ ጦርነት ገባ ብለን ይህንን መከራከሪያ ነጥብ ካነሳ ነው አንተ በሶስተኛ ደረጃ ያስቀመጥከው ለምሳሌ ቲፒኤልኤፍ በሸረና ሞከረና ከዛ በኋላ አቅም ተፈታተሸና ዋነኛ ጦርነቱን በዚህ በአፋር መስመር እንግዲህ ክሪቲካል የሆኑትን ኢንፍራስትራክቸሮች ተንተርሶ እዛ አካባቢ መስመር ለማቁረጥ ሊሆን ይችላል፣ የሆነ አደጋ ለማድረስ ሊሆን ይችላል። በዛ አካባቢ አቅዷል ብለን ልንደመድም እንችላለን። የኔ ግን መጀመሪያ መከራከሪያ ምንድነው የሸረናው ራሱ ግጭት በቲፒኤልኤፍ ታቅዶና ታልሞ የመጣ ሳይሆን ጂኦፖለቲካሊ የተፈጠረ ቀውስ ወደ ድንበር ያመጣው ጦርነት ነው የሚል ነገር ነው። እኛም ባለፈው ዝግጅታችን ላይ በስፋት ይደነበታል። ሱዳን ውስጥ ያለው ግጭት በአንድም ሆነ በሌላ ኢትዮጵያን ይመለከታታል። የሱዳን ትኩሳት ቀጥታ ኢትዮጵያን አፌክት ያደርጋታል ብለን ነበረ። አልቡርሃንና ራሱም ቲፒኤልኤፍም ገልጿል። አርኤስኤፍ ወጋይ ብሏል። አርኤስኤፍ ወጋይ አለ ማለት ከቲፒኤልኤፍ ጀርባ አልቡርሃንም አለ ማለት ነው። ስለዚህ አርሚ 7 አርሚ 13 የተባሉት የወያኔ ፍንካች የሆኑት አርሚዎች ቅጥረኛ ወታደሮች ናቸው፣ ወይም ቅጥረኛ አደረጃጀት ነው። ይሄ ቅጥረኛ አደረጃጀት ደግሞ በቀጠረው አእምሮን እንጂ ሊሽከረከር የሚችለው ወይም ደግሞ ሊሄድ የሚችለው ወይም ጦር ሊከፍት የሚችለው በደብረ ጽዮን ወይም መቀሌ ባለው አጠቃላይ የቲፒኤልኤፍ አደረጃጀት ሊመራ እንደማይችል የታወቀ ነው እና ግንጣይ ነው። ስለዚህ የሸረናው ጦርነት ከጂኦፖለቲካል አንጻር ከሱዳን ጋር ካለው ውጥረት አንጻር በአርኤስኤፍ እና በአልቡርሃን መካከል ካለው አጠቃላይ ግጭት አንጻር ነው መታየት ያለበት። ይሄኛው ግን ሁለተኛው በተለያየ ማዕቀፍ ነው ማየት ያለብን። ሁለተኛው እንግዲህ ምናልባት በዚህ ወደ አፋር ሄደ የሚለው ነገር መረጃ ወጥቷል። በራያ አካባቢ በጣም መጠነ ሰፊ የሆነ ውጥረት አለ። እንዳልከው እንግዲህ በወልቃይት መስመር ጦርነት ቢከፈት ኢቨን ቲፒኤልኤፍ አስቦና አቅዶ እንኳን በዛ አካባቢ ቢከፍት በ2013 ጭና አካባቢ የተከሰተው እናውቃለን። ጎንደር አካባቢ ያለው ጸረ ቲፒኤልኤፍ ያለው አመለካከት በማህበረሰብ ደረጃ በጣም ስር የሰደደ ነው። አይደለም በፋኖ መሳሪያ በታጠቀው ሳይሆን በማህበረሰብ ደረጃ ቲፒኤልኤፍን በቅርበት የሚያውቅ ማህበረሰብ ስለሆነ ራሱ በቲፒኤልኤፍ ግምገማ ጎንደር ውስጥ ከገባ ቲፒኤልኤፍ ቀልጦ የሚቀርበት ሁኔታ ከፍተኛ ነውና አይሞክረውም በጎንደር መስመር ማለት ነው። እና አሁን ምናልባት እዚህ በአፋር መስመር እንግዲህ አንድ የሆነ መስመር ከፍቶ ጦርነት ከፍቶ ከዛ ደግሞ በራያም ትኩረት በመበተን አጠቃላይ አደረጃጀቱን በመበተን እንግዲህ የተወሰነ ጦርነት ከተኮሰ በኋላ እኔ የዓለም አቀፉ ማህበረሰብ ጩኸት እንዲበረታ ለማድረግ የሚያቅድ ይመስለኛል። የዓለም አቀፉ ማህበረሰብ አይቶ ከሆነ ከቲፒኤልኤፍ ጋር የሆነ ኮሽታ ሲኖር በሙሉ ትኩረት የሚዲያዎች ርዕሰ ዜና ሲሆን እንመለከታለን። እና ያ ትኩረት ቲፒኤልኤፍን ከእንደገና ወደ ድርድር ወደ ንግግር ከፌዴራል መንግስቱ ጋር በሆነ ጫና የፌዴራል መንግስቱ ላይ ጫና በማድረግ ንግግርና በአጠቃላይ ቲፒኤልኤፍ በሚፈልገው የፖለቲካ ስሌት በተወሰነ በሰላማዊ ማዕቀፍ የፖለቲካ ትርፍ ለማግኘት ይጥራል እንጂ እኔ በሚሊተሪ ዋይዝ ቲፒኤልኤፍ በኦፕሬሽን ሊያሳካው የሚችለው ስኬት አለ ብዬ አልጠብቅም። ምክንያቱም አንደኛ የቲፒኤልኤፍ ዘመቻ ለመከላከያ ለፌዴራል መንግስቱ በጣም የተመቸ ነው። ኮንቬንሽናል ጦርነት በጣም አሁን የቴክኖሎጂ ጉዳይ እኮ ነው አይደል? የቴክኖሎጂ ጉዳይ ነው። አሁን ሸረና ላይ እንግዲህ ቅድም የጠቀስከው አለ አይደል? የረገፉት ሰራዊቶች አሉ። ምናልባት መከላከያን የሚያስቸግረው የሚከብደው የጎሪላ ፋይቲንግ ነው። ጎሪላ ፋይቲንግ ኦሽን ነው። ልክ እንደ ማህበረሰቡ ውስጥ ያለው በጣም ሰፋፊ የሆኑ ወታደራዊ የሆኑ መሳሪያዎችን ለመጠቀም ትቸገራለህ እና ጎሪላ ፋይቲንግ በጣም አስቸጋሪ ነው። ከዛ ይልቅ ቲፒኤልኤፍ የሚመጣበት የኮንቬንሽናል ጦርነት
ያለውን ጥሪት ያለውን አጠቃላይ ወታደራዊ ቁሳቁስ እንዲያጣ የሚያደርገው ነው። ኢቭን በፎቶም ያየናቸው ሜካናይዝድ የሆነውን እንግዲህ ጦሩን ነው ሲያንቀሳቅስ የተመለከተው። ይሄ ሜካናይዝድ የሆነው ጦሩ ቀጥታ ሰለባ የሚሆንበት አለ እና ፕሮአክቲቭሊ እኔ ጦርነት አቅዶ አልሞ 4-5 ግንባር ከፍቶ ቲፒኤልኤፍ ወደ ጦርነት ገባ የሚለው ነገር ብዙ ሚዛን አይደፋም። ምክንያቱም የሸርና ጉዳይ በተገነጠለ መንገድ መተንተን ስላለበት፣ ይሄኛው ግን ራያና አፋር ግን እንዳልኩት ትኩረት በትኖ የተወሰነ ኮሽታ በማድረግ የዓለም አቀፉ ማህበረሰብ ድምጽ በማግኘት የተወሰነ ጫና ለማድረግ ይመስለኛል። ምናልባት የዓለም አቀፍ ማህበረሰብ ያልከውን ነገር ላንሳልህና የዓለም አቀፍ ማህበረሰቡ ትኩረት ማግኘት ሚዲያዎች በሚፈጥሩ ጫጫታ ነው ወይስ ዓለም አቀፍ ማህበረሰብ በዚህ ጉዳይ ላይ ስቴክ አለኝ ብሎ የሚያስቡ መንግስታት ሚዲያዎች እንዲጫጩ ባደረጋቸው ልክ ነው? ሁለት ነገር ነው ያለው በደንብ እንድንረዳ የሚፈልገው ነገር። ሚዲያ ራሱ ባይተሰፍ በራሱ ጊዜ ነው ሄዶ የሚጮው ወይስ መንግስታት ነው ሚዲያውን እንዲጮው የሚያደርገው? አይዲዮሎጂ ተሸካሚ ነው ሚዲያው። አዎ ለምን መሰለኝ እኔ ያነሳሁት ለምሳሌ አማራ ክልል ግጭቶች አሉ፣ ጦርነቶች አሉ። በዛ ደረጃ ሚዲያ አይጮውም። ኦሮሚያ ክልል ኦሮሞ ነጻነት ሰራዊት የሚያደርጋቸው ነገሮች አሉ። በዛ ደረጃ ግን ሚዲያው አይጮውም። የቲፒኤልኤፍ ጊዜ ሲሆን ለምንድን ነው የሚጮው ካል ከሚዲያው ጀርባ ዓለም አቀፍ ማህበረሰብ መንግስታት የሚፈልጉትን ኢንተረስት አለ ወይ የሚል ነገር ይመጣል ማለት እሱ ጋር ከመጣን አሁን እሱ በሱ ምንስማማ ከሆነ ቀድሞ ቲፒኤልኤፍ ጥይት ከማጮው በፊት ብዙ ማስጠንቀቂያ ተሰጥቶታል በወዳጆቹ። ከዚህ እንቅስቃሴ ራሱ እንዲገድም ማዕቀብ ጭምር ተጥሎበታል። ቪዛ ሬስትሪክሽን አስቀምጣለች አሜሪካ። ሄዳ መቀሌ ድረስ እንደማወጣቸው ይሄ ነገር እንደማዋጣል ነግሯቸው ሄዶ ዶክተር ደብረጽዮን በንቀት ጥሎ ከተማውን ጥሎ የለውም እስከ ማለት ድረስ የደረሱበት ሁኔታ አለ። አሁን ይሄንን አሁን አንተ ላነሳው ነገር ነው የማመጣልህ። ዓለም አቀፍ ማህበረሰቡ እንደ ከዚህ በፊቱ ሳይሆን ፊት ማዞሩን በተጨባጭ እየታየ ነው ያለው። ስለዚህ ምን ፊት ከዞረበት እንትን ምን ሊያገኝ ነው? አሁን አጫጮ እንደ ከዚህ በፊቱ ይኖራል ወይ? ለምን አንድ አደገኛ ደንቃራ አለ ከጀርባ ቲፒኤልኤፍ ይዞ መጣውና ከዓለም አቀፍ ማህበረሰብ ያለያየው እሱ ምንድነው? ከሻዕቢያ ኃይል ጋራ መጋባቱ በዓለም አቀፍ ማህበረሰብ በመልካም አልተወሰደለትም። ከሻዕቢያ ኢምፖርት ያደረጋቸው ሐሳቦች ግዛታቸውን እያስፋፉ የጻረ ሰው ልጆች የሆኑ ሐሳብ ማለት ነው። ከኤርትራ ግዛት ወደ ኢትዮጵያ ትግራይ ክልል እየገባ ነው። በዓለም ላይ እንደዚህ አይነት ሰው ልጆች መጨረሻ በሌለው ናሽናል ሰርቪስ ህግ በሌለው መተዳደር ምናምን የሚባል ነገሮች ከሰሜን ኮሪያ ነበሩ፣ ቀጥሎ ኤርትራ ገቡ፣ ቀጥሎ አሁን ትግራይ ክልል እየገቡ ነው ያሉ። ይሄንን ነው ዓለም አቀፍ ማህበረሰብ አለመመቸቱ ዋና ምክንያት እየሆነ ያለው ነገር። ይሄን ሁሉ ይዞ ቲፒኤልኤፍ ምናልባት ዓለም አቀፍ ማህበረሰብ ትኩረት አገኛለሁ ብሎ እንዴት ያስባል? ግሩም የሙግት ጥያቄ ያነሳው። ቲፒኤልኤፍ በ2013 ያለው ቁመና እንዳልከው ያው የስለት ልጅ ነበር ለምዕራባውያኖች በጣም ይንከባከቡት ነበረ። አሁን ግን ምን አለ መሰለ ሱዳን ውስጥ የተፈጠረው ቀውስ ጂኦፖለቲካሊ እጅግ አደገኛ የሆነ ትርምስ የተፈጠረ ነው እና የቲፒኤልኤፍ ግጭት ውስጥ መግባት ምዕራባውያኖች የሚሰጉት ምንድነው? ቀጠናዊ ይሆናል ነው። አክተሮቹ ብዙ ናቸው። ከቲፒኤልኤፍ ጀርባ አልቡራን እንኳን አይደለ ሻዕቢያም አለ። ስለዚህ ተሳታፊዎቹ በጣም ብዙ ስለሚሆን እዚህ አካባቢ ያለ ቀጠናው አካባቢ ያለው ትርምስ እነሱ ለሚያስቡት ብሔራዊ ጥቅም አደጋ ውስጥ ሊከት ስለሚችል ለቲፒኤልኤፍ አዝነው ሳይሆን ቲፒኤልኤፍ ከፌዴራል መንግስቱ ጋር ከመከላከያ ጋር በሚገባበት ጊዜ ሌሎች አክተሮችን በማስገባት ቀጠናዊውን ወደ ጋነባይ አውድ ይከተዋል ከሚል ስጋት እንጂ ስፔሲፊካሊ 2013 በተቀመጠው 2013 ላይ ቲፒኤልኤፍ እንደ ሜጀር አክተር በኢትዮጵያ የፖለቲካ ምህዳር ውስጥ ሜጀር አክተር ሆኖ እንዲወጣ እንደሰሩ ስራ አይደለም። አሁን የሚመለከቱት ከራሳቸው ኢንተረስት አንጻር፣ ከቀይ ባህር ትርምስ አንጻር፣ ከሁቲ አንጻር፣ ከአልቡራን አንጻር እነዚህ እንዳለ አክተሮችን ከመሬት ላይ አስቀምጠው ቲፒኤልኤፍ ተጨማሪ ትርምስ ኢትዮጵያን ከከተታት ሌላ አደገኛ የሆነ እንግዲህ ቀጠናውን ወደ ሌላ ረብሻው ሲከተዋል ከሚል ሰፋ ካለ የፖለቲካ ትንታኔ ነው እንጂ ቲፒኤልኤፍን ብቻ ነጥሎ ከማየት አንጻር አለም እና ያ ምናልባት ትኩረት ሊፈጥርለት ይችላል ከሚል አንጻር። መልካም እንግዲህ ዋነኛው ነገር ቅድም አንድ ነገር አንስታል። እሱ ነገር ላይ ትንሽ መነጋገር ያለብን ይመስለኛል። ስልቱ ምንድነው መሆን ያለበት የሚል ነገር የቲፒኤልኤፍ አካሄድና የመንግስት ሰራዊት ወይ ደግሞ መከላከያ ሰራዊቱ ሜዶ አቅጣጫ እንዴት ነው የሚለውን ነገር ነው። አሁን ብዙ ሰዎች የሚያስቡ ነገር ምንድነው? አሁን ቲፒኤልኤፍ ወደ አፋርን ቢመጣ መልሶም ደግሞ ጨክኖ በወልቃይትን ቢተኩስ ሊሆን የሚችለው ኮንቬንሽን የሆነ ጦርነት መሬት የማስለቀቁን ጦርነት አይነት ነገር መንግስት አብሮ ይዋጋዋል ወይ ከቲፒኤልኤፍ ወይስ
ልካው ሽረና ላይ ያንዳየ ነው አዳፍን የሆነ ጥቃት ወስደ ቀጣዩን ተመጣጣኝ የሆነ ኃይል ባይዞ ኢትዮጵያ ውስጥ የተመሰረተ ነው ያለው በተለይ በመንግስት በኩል ማለት ነው። ተመጣጣኝ ኃይል ምንድነው? ይሄ አራበሪት አይደለም፣ እሱ አይደለም። ይሄ ጸረ ሽምቅ የሚባል ጸረ ሽምቅ ጓዘ ቀላሎች ማለት ነው። ልክ መከላከያ ካዛባውና ቦታ ካስለቀቀውና ብትንትኑን ካወጣ በኋላ እነዚህ አይት ጸረ ሽምቆች ማለት የማጥራቱን ስራ እንዲሰሩ ማለት ነው። አሁን መከላከያ ወደ ከጎሬላ ጋራ ወደ መራራጥ ከሄደ አይሆንም ነገሩ ማለት ነው። ይሄን ነው እየተካሄደ ያለው ነገር ማለት ነው። እንግዲህ ለዚህ ደግሞ ብቁ ሆነ ሀራ መሬት የሚባል አይል ራሱን እያደራጀ ነው ያለው። ሊሆን የሚችለው ምንድነው? የመከላከያ ስራው ቴክኖሎጂም ተጠቅሞ ከባባድ መሳሪያዎች ተጠቅሞ ካዛባው በኋላ ጠላትን ካዛባው በኋላ ምንጠራውን ይዝና ሰንሰለቱን ከቆረጠ በኋላ ከመሪዎቹ ጋር ካለያየ በኋላ የምንጠራ ስራን በሀራ መሬት ራሳቸው በትግራይ ወጣቶች ማለት ነው ሂደቱ እንዲከናወን ነው እንግዲህ እየተመቻቸ ያለ ይመስለናል አቅጣጫው ማለት ነው። እንደው በዚህ ሁኔታ የቲፒኤልኤፍ ጣፋንታ በተለይ እንደዚህ አሁን ጦርነቱ ወስኖ የገቡ ያሉት አመራሮች ጣፋንታ ምን የሚሆን ይመስልሃል ወደ ኤርትራ ከመሻገራችን በፊት? እሺ ከዚህ ጋር ተያይዞ እንግዲህ ቀደም አንስተዋል ሽሬና ላይ ኦልሞስት ወደ 1300 ነው 1300 ይሄ የሚያሳየው ምንድነው እንግዲህ አሁን ውጊያ እንደተቀየረ ነው ማለት በጣም ዘመናዊ ቴክኖሎጂ ካለ በቀላል ኪሳራ ብዙ ጥቃት ማድረስ ይችላል ብዙ ኪሳራ ማድረስ ይችላል ምን ባላጋራ ላይ ወይም ጠላት ላይ ማለት ነውና ቲፒኤልኤፍ እንግዲህ ሽሬና አካባቢ ያለውን ካምፕ እንደለቀቀና እዛ አካባቢም መከላከያ እንደተቋጠረው በርካታ የቲፒኤልኤፍ ሰራዊት እንደረገፈ ሰምተናል ማለት ነው። ኦኬ ቲፒኤልኤፍ ለመናገር ቅድም እንዳነሳው በኮንቬንሽናል ጦርነት አንደኛ የህዝብ ድጋፍ የለም። በፊት ከአዲስ አበባ የሜዲካል ዶክተር በለው ሰላማዊ ሰው በለው በሙሉ ህዝቡ በሂውማን ዌቭ ከመከላከያ ጋር የገጠመበት ሁኔታ ነበር። የፖለቲካ አጠቃላይ ነባራዊ ሁኔታ 2013 ልክ ሊያጠፋ የመጣ ነው እና ሲጂ ውስጥ ገብተሃል ከበባ ውስጥ ገብተሃል እና ትግራዊነትን ለመታደግ ሁሉም ትግራዊ አቅም የፈቀደ ትግራዊ በሙሉ ወደ ጦርነት ይግባ የሚል ቅስቀሳ ነበረ። ህዝባዊ ድጋፍ ነበረው እና አሁን ጦርነት ሲገባ ያለ ህዝባዊ ድጋፍ ማስበው እንግዲህ ሁለተኛ የትግራይ ህዝብ እንግዲህ የትግራይ ብሔረሰብ ከሌሎች ብሔረሰቦች ጋር ስናነጻጽር በቁጥር እጅግ በጣም ያነሰ ነው። በዛ ላይ በቁጥር ያነሰም ሆኖ በርካታ የትግራይ ተወላጆች ወደ ማዕከላ የመጡ ነው እየሸሹ ነው እና ቲፒኤልኤፍ ያለው መሰረታዊ ህዝባዊ ቤዝ ምንም ነው። ስለዚህ ህዝባዊ ቤዝ የለውም አስበው። መከላከያ አለው የተወሰነ እንግዲህ ሜካናይዝድ አለው የጦርነት ልምድ አለው ተብሎ እንግዲህ ጦርነት ውስጥ ቢገባ መከላከያ እንግዲህ ያለው ወታደራዊ አደረጃጀት ዘመናዊ የሆኑ ቴክኖሎጂ በመጠቀም ደግሞ መከላከያ በሚፈልገው ሜዳ ነው የሚመጣው። ኮንቬንሽናል ጦርነት ለቲፒኤልኤፍ በጣም 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 አደገኛ ነው እና በራሱ ሜዳ መጥቶ ቲፒኤልኤፍ በሚገጥምበት ጊዜ ከባድ ኪሳራ ሊደርስበት ይችላል እና ምን ይሆናል ነው እጣ ፈንታው እንግዲህ ባለፈው በተለያየ ሴናሪዮ አስቀምጠናል። ኦኬ ይሄ ሀራ መሬት ያለው የግድ የሚያወላዳ አቅም አለው በትክክል ከፌደራል መንግስቱ ጋር ተባብሮ ትግራይን ነፃ የማውጣት ከቲፒኤልኤፍ ነፃ የማውጣት አቅም አለ ወይ ተብሎ ሲጠየቅ በብዙ መልኩ እንግዲህ ገና አልተገመገመም አልታየም። የተወሰነ ግጭት ምናምን አይተን ነበር አፋር አካባቢ። በእርግጥ አቅም ካለው የትግራይ ህዝብ አሁን ካለበት ድቅድቅ ጨለማ ነፃ የሚወጣበትን እድል እንዳገኘ ነው የሚቆጠረው። ነገር ግን እኔ ትግራይ ውስጥ ያለው ምናልባት በሲቪል ዲስኦቢዲየንስ ራሱ ለውጥ ማምጣት የሚቻል ከሆነ ምንም የሚታይ ነገር የለም፣ ጨለማ ነው። እሱም ምናልባት ቀጭን መንገድ እንደው ቢሆናል ሴናሪዮ ነው። እሱም እንደው ክሬዚ ኢማጂኔሽን ልትለኝም ትችላለህ። የነ ጻድቃን ገብረትንሳኤ አርሚ ውስጥ ባላቸው ሴል ቲፒኤልኤፍ ባለው ሴል መፈንቅለ መስተዳደር ነገር ተደርጎ የቲፒኤልኤፍ እነዚህ በጣም ረባሾቹን እነሱን የማስወገድ ስራ የሚሰራበት በጣም እንግዲህ ሩቅ ሊሆን ይችላል። ይሄን ሴናሪዮ ነው የማስበው እንጂ እኔ መከላከያው ራሱ ትግራይ ውስጥ ገብቶ ሌላ መስዋዕትነት ከፍሎ ሌላ ጋራ ሸንተር ብሎ ሌላ ጦርነት ይገባል ብዬ አልጠብቅም ካለው ነባራዊ አንፃር። መልካም እንግዲህ ምናልባት ምን ሊሆን ይችላል የሚለው ነገር ወደፊት ሊታይ ይችላል። ግን የሁላችንም የራሳችንን ምልከታ ነው ልናስቀምጥ የምንችለው። እንግዲህ ውድ አድማጭ ተመልካቾቻችንም ምናልባት ቲፒኤልኤፍ በሽረና ላይ ሞከረ፣ ተመታ፣ አሁን ደግሞ አዲስ ያለውን ኃይል ይዞ ወደ አፋር እየፈሰሰ ነው ያለው። ምን ተያይዞ ሊፈጠር ይችላል፣ የመጨረሻው ጣፋንታ ውስጥ ምን ሊሆን ይችላል የሚለው ጉዳይ ላይ እያንዳንዳቸው የራሳችሁን ሀሳብ እንዲሰጡን እየጠየቅን ወደ ሁለተኛ አጀንዳ እንሻገር። እንግዲህ ሁለተኛ አጀንዳ በጣም አስደንጋጭ የሚገርም ነገሮች የተመጡ ነው። አሁን ትላንትና የሻዕቢያ ጦር አመራሮች ባይዞ ኮሎኔልና ሻለቆችና ከዛ በላይ ያሉት አመራሮች ናቸው የገቡት።
ወደ ትግራይ ክልል ሲመጡ ከበሮ ተገልብጦ እየተመታ እየተጨፈረ ሞቅ ያለ አቀባበል ተደርጎላቸዋል። ችግር የለውም። ህዝብ ለህዝብ ነው፣ ግን ወታደር ለወታደር ነው ግንኙነቱ ማለት ነው። ስሙ ህዝብ ለህዝብ ነው የሚባለው፣ ዳቡ ስሙ ህዝብ ለህዝብ የሚባለው ግን የሚመጣው ወታደር ነው የሚቀበለውም ወታደር ነው እና ችግር የለውም እሱ። በዚህ ሂደት ውስጥ ግን እኔ ሁለት ነገር አሰብኩ። አንደኛ የነዚህ ሰዎች አመጣጥ ለምን መጡ? ያሳዩን ሻለቃና ከሻለቃ በላይ ያሉ አመራሮች ብቻቸውን ነው መጡ። ያላሳዩን ጦሩ በኩል ነው የገባ። አመራር ያለ ጦሩ አይመጣም። ስለዚህ ጦሩ መጥቶ ትግራይ ክልል መግባቱ ሪሊ ከቲዲኤፍ ኃይል ጋር ጎን ለጎን ተሰልፎ ትግራይ ክልል ውስጥ ጦርነቱን ለማካሄድ አሁን በኋላ ላይ መሰለህ አንዴ ከጀመረ በኋላ እንቅስቃሴዎቹን ትቆጣጠራለህ፣ በሳተላይትም በተለያየ መንገድ ትቆጣጠራለህ። እነሱ ይሄ እንዳይሆን ሻቢያ ሰራዊት ነው እየመታ ያለው አይ አይደለም እኛ ነን እየተመታን ያለነው የሚባል ጭቅጭቅ እንዳይመጣ ቀድሞ ነው እነሱ የገቡት ማለት ነው። አሁን ከዚህ በኋላ ሻቢያ ሰራዊት በበቂ ሁኔታ ትግራይ ውስጥ አለ። ስለዚህ አሁን ተሰልፈው ከቲዲኤፍ ጋራ መንግስትን ሊወጋ እንደሆነ ነው እንግዲህ አሁን እየተረዳን ያለ ነው። ሁለተኛው ነገር ግን አንድ ሕፃን ልጅ ይህን ሰራዊት ሳይ ከዚህ ሕፃን ልጅ አይን ላይ ያነበብኩት ነገር አለ። የሚገርም ነገር ይሄ ሰራዊት ትላንትና እናቱን የደፈረ ሰራዊት ነው። ይሄ ሰራዊት ትላንትና እህቱን የደፈረበት ሰራዊት ነው። ይሄ ሰራዊት ትላንትና ዛሬ በጭፈራ በከበሮ የተቀበሉት አይደል? ቤቱ እንኳን በር ሳይቀር በር ነቅሎ ሄደ ሰው ሻቢያ አይደል? ፋብሪካው ምኑም ተወሱ። ይሄን ሁሉ መዓትን የፈጸመ የት ነው እሱ? ምን ማርያም ነው የምትባል የሆነ ቦታ ላይ ጭፍጨፋ የአክሱም ጽዮን በአቁሞ ወታደሮችን የፈጀ ነው እና የህፃን ልጅ በደመኛ አይን ነው የሚያው። አሁን በዚህ ጀርባ እናቶች እንዴት ነው እያዩት ያሉት? የሻቢያን ሰራዊት የትግራይ እናቶች፣ የትግራይ ሴቶች እንዴት ነው እያዩ ያሉት? ትላንትና ምስቶቻቸውን ፊት በእነሱ ፊት የደፈረው ወጣት ጎልማሳ የትግራይ ልጆች እንዴት ነው ያዩት ያለው? ይሄን ነገር ምንስ ይዞ ሊመጣ ይችላል? ሪሊ ተማምኖ ጎን ለጎን ቆሞ ተሰልፈው ይዋጋሉ? እንደ ደጀን አንዱን እንደ ደጀንስ የማየት እድል ይኖረዋል ወይ የሚልም ነገር ጥያቄ ነው ፈጠረብኝና ዳው በዚህ ላይ ስቲል ነገር ካለ እኔ አዲሱ ጥምረት የቲፒኤልኤፍ እና የሻቢያ ጥምረት ልክ እንደ ክራይም ላውንደሪ የሚባል የለም አሁን መኒ ላውንደሪ እንደሚባለው ክራይማቸውን ማጠቢያ አድርገው ነው ይጠቀሙበት ያለው። አይተው ከሆነ የተፈጠረው ወንጀል አጥበውት ትናንት ተረስቶ እንደ አዲስ እንግዲህ ያልተቀደሰ ጋብቻ ፈጥረዋል። እኔ ሻቢያ እውነት ለመናገር ከቲፒኤልኤፍ ጎን ሆኖ መስዋዕትነት አይከፍልም። ሊያደርግ የሚችለው አሁን እኮ ትግራይ ልክ እንደ ኤርትራ ክፍለ ሀገር አክት እያደረገች ነው አይደል? የሻቢያ ሰራዊቶች አመራሮች እንደፈለጉ ይገባሉ። ፕሮክሲው በጣም አድጓል። አሁን ከፕሮክሲ እኮ ያለፈ እኮ ነው። አሁን ፕሮክሲ ሲባል እንግዲህ በግልጽ አታየውም። ከዛ ከሚዋጋው ጀርባ አንድ ውክልና ጦርነት እንዲደረግ የሚያደርግ ኤጀንት አለ ብለን ነው የምናስቀምጠው። እኔ በኢትዮጵያ ቲት ፎር ታት እንደሚባለው እነሱ ለሚያደርጉት የምንሰጠው ግብረ መልስ በጣም አነስተኛ ነው። ለምሳሌ በአፋር መስመር ያለው በቂ ኃይል ያለው የሚንቀሳቀስ ኤርትራ ላይ ሪዘንትመንት ያለው ሻቢያ ላይ ሪዘንትመንት ያለው ኃይል አለና እሱን ያህል በማደራጀት ረገድ እንግዲህ ከውክልና ጦርነት እኮ አልፈን ሻቢያ የኢትዮጵያን ሉዓላዊ ግዛት መዋሊያና ማደሪያ ሆኗል ማለት ነው። እና በኢትዮጵያ ወገን የሚሰጠው ግብረ መልስ በጣም አነስተኛ ነው። ግብረ መልሱ በጣም የከፋ መሆን አለበት ነው አንድ መነሳት ያለበት። ሁለተኛው ቲፒኤልኤፍ እና ኤርትራ ያላቸው ጥምረት እንዳልከው እኔ ኤርትራ የሚፈልገው መሰለህ ማገዶ መሞቅ ነው የሚፈልገው። ጦርነቱ ኢትዮጵያ ድንበር ውስጥ እንዲደረግ፣ ኢትዮጵያ ግዛት ውስጥ እንዲደረግ፣ ከዛ ኢትዮጵያ አሸናፊና ተሸናፊ የሌለው ሰስቴን የሚያደርግ ሁሌ ግጭት ውስጥ ያለች ደካማ የሆነች ኢትዮጵያ እንድኖር ነው የሚፈልገው። ቲፒኤልኤፍ እንዲያሸንፍ አይፈልግም። ቀምሶታል። ቲፒኤልኤፍ እኮ ቴስት አድርጎታል እኮ ስልጣን ላይ ሆኖ 30 ዓመት ከሰውነት ጎዳና ከሀገር ጎዳና ያወጣው ነው እና ቲፒኤልኤፍ ቀና ብሎ ኢቭን አይደለም ከትግራይ ወጥቶ ማለት ነው ሜጀር አክተር እንዲሆን ራሱ አይፈልግም። ሻቢያ ማለት ነው። ሻቢያ አይፈልግም። የሚፈልገው ምንድነው? በጣም ማኔጅድ በሆነ መልኩ ሻቢያ በሚፈልገው መንገድ ድንክ የሆነው ሻቢያ ልክ እንደ ሪሞት ይጠቀምበት ኢትዮጵያ ውስጥ ያለውን የፖለቲካ አጠቃላይ ምህዳር ማመሰቃቀል እንዲችል የሚያደርገው እንጂ ገፋ ያለ የራሱን መብት የሚጠይቅ ደረቱን ገልብጦ በኢትዮጵያ ውስጥ ሜጀር አክተር እንዲሆን አይፈልግም። እና አሁን ከዛ አንጻር ነው እንግዲህ ከሻቢያ ከራሱ ከፖለቲካ ስብዕና የሚመነጭ ነው እርስ በርስ ካላቸው መስተጋብር እና አሁንም የተመለከትከው እንግዲህ የኢትዮጵያን ግዛት ጥሰው ገብተው
ወታደራዊ ትርኢት አድርገው ከበሮ ሲደልቁ ነበረ። ያንም ደግሞ የህዝብ ለህዝብ ግንኙነት ብለው የቲፒኤልኤፍ መረጃ አውታሮች የዳቦ ስም አወጥቶለታል። ይሄ ምንም እንግዲህ በዚህ የሚታለል የለም። በጣም የፖለቲካ የዋህ የሆነ ሰው ነው ይህን ነገር እንደው በቅንነት ሊወስደው የሚችለው። እኛ ካለን ክራይሲስ አንጻር ነው አይ ቲንክ ያለው ግብረ መልስ ማኔጅ ሊሆን እንግዲህ መልካም እነሱ ቢፎግሩም ዳሩ ምን እንደሆነ ምን ይዞ ሊመጣ እንደሆነ የሚታወቅ ነገር ነው። ግን ከምንም በላይ የታሰበውን የጋራ ድልን ከማምጣቱ በፊት እርስ በርስ ያለውን ሀሳብ የማወራረድ እንትኑ ራሱ እሱ ወደዛ እንዳያመዝን ነው ስጋቴ ማለት ነው። ለምን እያንዳንዱ ቦታ ላይ የትግራይ ቅድም የዘረዘርኳቸው ማህበረሰብ አካላቱ ጥያቄ ያላቸው ሲያዩት ራሱ የሻዕቢያን ሰራዊት ሲያዩ ራሱ ደማቸው ነው የሚንተከተኩ። ለምን ከደረሰባቸው ቁስላቸው ገና ያልደረቀም ጀርባቸው ላይ ያለው ነገር ማለት ከዛ አንጻር ነው። እንግዲህ ምን ሊፈጠር ይችላል? ውድ አድማጭ ተመልካቾቻችን የሻዕቢያ ሰራዊት እንግዲህ ጦሩ መርቶ ትግራይ መግባቱ ምን ይዞ ሊመጣ ይችላል? ኢቨን አሁን ማዕከላዊ መንግስት ላይ ብቻ እዛው ይዘን ሻዕቢያና ህወሓት መካከል ምን ሊፈጠር ይችላል የሚለውን ጉዳይ ላይ የራሳችሁን ሀሳብ እንድትሰጡ የጠየቅን። ወደ መጨረሻው መውጫ ሀሳብ እንግዲህ የመውጫው ሀሳብ ሰሞኑን እንግዲህ ውድ አማጺ የሳውዲን መርከቦችን በቀይ ባህር ላይ ባብል ኦፍ መንደቤል ላይ እርምጃ ወስድበታለሁ ከዚህ በኋላ በሚል ነገር መዛቱንና አንዳንድ እርምጃዎችን መውሰድ መጀመሩን ተከትሎ የአውሮፓ ህብረት ሀገራቶች እዚህ ጅቡቲ ላይ የራሳቸውን ቤዝ ሊያቋቁሙ ቀይ ባህር የሚጠብቅ ኃይል ሊያቋቁሙ ወሰናቸው ይታወቃል። ይሄ እንግዲህ ከዚህ በፊት ግብፅና ሻዕቢያ አንድ የሚሉት ነገር አለ። ቀይ ባህርን መቆጣጠር ሴኩሪቲ ደህንነቱን ማረጋገጥ የሚችሉት ቀይ ባህር ተጋሪ አገራቶች ብቻ ነው የሚል ነገር አለ። ኢትዮጵያን ኮርነር ለማድረግ የምትመጣ ፈሊጥ ማለት ነው። እሷን በጣሰ ሁኔታ ነው እንግዲህ ኢዩ የራሳችን ቀይ ባህር መረበሽ የለበትም ደህንነቱን ለማስጠበቅ ከጅቡቲ ጋር ተስማሙና ተፈራረሙ። ጅቡቲ የሚሰጣለ ቦታ አለች እዚህ ወታደራዊ ቤዝ ያላቸው ኃይሎች ማለት ነው። አሁን ይሄ ሲመጣ አዲስ ነገር ደግሞ ትላንትና ተፈጠረ። ምንድን ነው ተፈጠረው? ሳውዲ አረቢያ ይሄንን ውትያና አማጺውን ለመቆጣጠርና ቀይ ባህር ሰላም ለማረጋገጥ እዚህ ቀጠና ያሉትን ኃይሎች ማስተባበር ጀመረች። በዚህ ውስጥ ግብፅ አለች፣ ኤርትራም አለች፣ ሶማሊያ አለች፣ ሱዳን አለች፣ ሱዳንም አለች። እና አሁን ይሄ አሰላለፍ ምን ይዞ ሊመጣ ይችላል? በአንድ በኩል ሁቲ ከዚህ በፊት ስታጠቅ የነበረው መሳሪያ ምጽዋ ላይ የሚራገብ መሳሪያ ነው ቴህራን እየተነሳ አልቡራን ስታጠቅ የነበረው ምጽዋ ላይ የሚራገብ መሳሪያ ነው ከቴህራን እየተላከ። ዛሬ ደግሞ ሻዕቢያ ከሳውዲ ጋር ቆማ ጸረ ሁቲ አቋም ውስጥ ለመግባት የወሰነ ሁኔታ ይመስለኛል። ሻዕቢያ ቀጥታና በተዘዋዋሪ ከኢራን ጋር ተጋጨ ወይ? አንድ ጥያቄ አለ። ሻዕቢያ ከአልቡራን ጋር ተፋታ ወይ? ለምን ለአልቡራን አሁን ትንፋስ እየሰጠ ያለው ኢራን ብቻ ነው። ተለያየው ይሄንን ጉዳይም ጥያቄ አለና ምንድነው እስቲ ወሰብሰብ ያለ ነገር እዚህ የተፈጠረው ነገር ላይ ሐሳብን እስቲ። ይሄ ጥምረት እንደው ፌክ ጥምረት ነው ማለት የምንችለው ለምሳሌ እንደዚህ ምለው አንደኛ ባላንጣ የሆኑ የፖለቲካ ኃይሎች ውስጥ አንዳንዱ ነው ማለት። አንዳንዶቹ እኮ ብሪክስን የሚተቹት ምንድነው? ብሪክስ ውስጥ ኢትዮጵያና ግብፅ አሉ። ኢትዮጵያና ግብፅ ደግሞ ያላቸውን ባላንጣነት ታውቃለህ፣ ኢራን፣ ሳውዲ አረቢያ። ስለዚህ በባላንጣ ሀገራት መካከል በጣም ከፍተኛ የሆነ ሽኩቻ እያለ አንድ ጥምረት ተፈጥሮ ብሎ ብሪክስን እንደሚተቹት ሁሉ ይሄ አዲሱ ሳውዲ አረቢያ የጭንቀት ጥምረት ነው የሚባለው። እዛ ውስጥ የመንም አለች። በነገራችን የመን የትኛው የመን ነው? ህጋዊ መንግስት ማለት ያ የሳውዲ ፓፔት የሆነ አንድ ሪጂም አለና ከዛ ሁቲ አለ። የመን እንግዲህ የሁለት ሀገር ነች። ሁቲም አለ እንትንም አለ ማለት ነው። የሳውዲ ደግሞ እውቅና የተሰጠውም አለ። ስለዚህ ይሄ ነገር ሊሆን የማይችል ነገር ነው። ሊሆን የማይችል ነገር ምንድነው? አንደኛ ኤርትራ ከሚገባው በላይ ከኢራን ጋር ከፍተኛ የሆነ ግንኙነት አላት። ግንኙነቷ ደግሞ ከአቅም በላይ በሆነ መልኩ ወታደራዊ ደህንነቷን በመቆጣጠር አጠቃላይ መሳሪያ አቅርቦትን በተመለከተ ከኢራን ጋር በጣም ቁርኝት አላት። ሳውዲ እንግዲህ ልታደርግ ያሰበችው ምንድነው መሰለ? ኢትዮጵያን፣ ሶማሊላንድና እስራኤልን ያገለለ አንታይ የሆነ አሊያንስ ነው ክሬት ለማድረግ የምትሞክረው ማለት ነው። ኢትዮጵያ፣ እስራኤልና እንዲሁም ሶማሊላንድ ማለት ነው። እነዚህ ደግሞ የራሳቸው የሆነ ጥምረት ይፈጥራሉ ይህን ካውንተር ለማድረግ። እንደምታውቀው የሶማሊላንድ አካባቢም አዲስ የሆነ ኤርፖርትም ቤዝም ተመርቋል። ስለዚህ እነዚህ ሶስቱ ሀገራትም የራሳቸው የሆነ ቀይ ባህር አካባቢ ያለውን ካውንተር የሚያደርጉበት ሁኔታ አለ። ይሄ ነገር ግን የትም ርቀት የሚያስኬድ እንደሆነ የሚያሳየው በሻዕቢያና በሁቲ መካከል በኢራን መካከል ከምንገምተው በላይ እንትን አላቸው። ምንድነው ግንኙነት አላቸው። ጠንካራ የሆነ ግንኙነት አላቸው እና ምናልባት ለዲኮሬሽን፣ ለፐብሊክ ሪሌሽን፣ ለፕሮፓጋንዳ ፍጆታ ተብሎ በአደባባይ ይነገራል እንጂ ፕራክቲካሊ
እውናዩ ከሆነ ጂኦፖለቲካል ሁነት ተነስተህ ስትተነትነው ግን ጥምረቱ ዝም ብሎ ሚዲያ ፍጆታ ባሻገር ምንም ነገር ሊያመጣ አይችልም የሚል ነገር ነው የሚያሳብ። መልካም እንግዲህ ይሄ ጥምረት ምናልባት ዋና ዓላማው ያው ሁቲ የሚፈጥረውን ነገር ለመቆጣጠር ነው። በልባቸው ደግሞ የሁቲን ሐሳብ የሚደግፉ ሀገራቶች እዚሁ ጥምረት ውስጥ አሉ። ስለዚህ ከወዲሁ ምንድነው ዴዝ ኦፍ ዘ በርዝም ባለ ነገር አለ ሳይወለድ የሞተ ነገር ባለ ነገር አለ እና እንደዛ አይነት ነገር የሆነ አይነት ነገር ነውና ምንም ለውጥ የሚያመጣ ነገር አይመስልም። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ፕሮግራም ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ቋጭተናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ